ሰላም እንዴት ናችሁ? ዛሬ የከተማ ግብርና ጥቅሞችና ልምዶችን አቀርብላችኋለሁ። የከተማ ግብርና ስንል አትክልት ማምረት ብቻ አይደለም፣ ሁሉንም የግብርና ዘርፎች ያካትታል። ለምሳሌ ዶሮ ማርባት፣ በሬ ማድለብ፣ የወተት ላሞች ማርባት፣ ንብ ማነብ፣ እንጉዳይ ማምረት፣ አሳ ማልማት እና ሌሎችንም ያካትታል። የከተማ ግብርና አዲስ የተጀመረ አይደለም። ይልቁንም በጥንት ጊዜ ጀምሮ ሰዎች ያመርቱ እንደነበር ጽሑፎች ያመለክታሉ። በዓለም ጦርነት ጊዜዎች የከተማ ግብርና ለምግብ ዋስትና በከፍተኛ ደረጃ አስተዋጽኦ አበርክቷል። ለምሳሌ በወቅቱ በአሜሪካ 40% የአትክልት ፍጆታ የሚገኘው ከከተማ ግብርና ነበር። በተመሳሳይ በሩሲያ ግማሽ ያክሉ የአትክልት ፍጆታ የሚገኘው ከዚሁ ከከተማ ግብርና እንደነበር አንዳንድ መረጃዎች ያሳያሉ። በቅርቡ እንኳን ኮሮና በነበረበት ወቅት ሰዎች በቤታቸው አካባቢ አትክልት በማምረት ጊዜያቸውን ያሳልፉ እንደነበር የቅርብ ጊዜ ትውስታችን ነው። በተለይ በአሁኑ ሰዓት የከተማ ሕዝብ ብዛት እየጨመረ በመምጣቱና ኑሮም ውድ በመሆኑ የከተማ ግብርና ለነዋሪዎች ከፍተኛ ጥቅሞችን ያስገኛል። የተወሰኑትን እስኪ እንመልከት። አንደኛ፣ የተመጣጠነ ምግብ ለማግኘትና ጤናችን ለመጠበቅ ይረዳል። እንደሚታወቀው ጤናችን ለመጠበቅ የተመጣጠነ ምግብ ያስፈልገናል። በአካባቢያችን ዶሮ ብናረባ፣ አትክልት ብናመርት ለቤተሰቦቻችን በቀላሉ የተመጣጠነ ምግብ ማቅረብ እንችላለን። በተለይ በኢኮኖሚ ዝቅተኛ የሆኑ የህብረተሰብ ክፍሎች በየከተማው ብዙ ናቸው። በቤታቸው አካባቢ የተለያዩ አትክልቶችን ቢያመርቱ፣ ዶሮ ቢያረቡ ለቤተሰቦቻቸው የተመጣጠነ ምግብ ማቅረብ ይችላሉ። በቤታችን የምግብ ፍጆታችን በራሳችን ለመቻል ያግዘናል ማለት ነው። አንዳንድ ሰዎች በጤና እክል አትክልት አዘውትረው እንዲመገቡ ይመከራሉ። ስለዚህ በቤታቸው እያመረቱ ቢጠቀሙ በጣም ተጠቃሚ ይሆናሉ። እስኪ በአዲስ አበባ የሚከተለውን ልምድ እንይ። ሆስፒታል ገባ ነበረ። የመጨረሻው ዘውዲቱ ሆስፒታል ነው የገባሁት ታምሜ። ዘውዲቱ ሆስፒታል ከገባሁ በኋላ ሐኪሞቼ ምናልባት የዚህ ከወገብ በላይ ያለው ሰውነትና ከወገብ በታች ያለው ስላልተመጣጠነ አጥንቶችን ሊሸከሙ ስለማይችሉ አትክልት ብትበላ ይመረጣል አሉኝ። እንደዛ እንደ ቀልድ ጀመርኩት በ20 እንትን ከዛ ከወረዳዎች ጋር በመነጋገር እየበለጠ እየጨመረ መጣ እንትኑ። እነሱም ሲመጡ ይሄን አድርገው ሲሉኝ፣ ያ ሲመጣ ይሄን አድርገው ሲለኝ እንትኑ እየጨመረ መጣ። የሆነ ነገር ውስጥ ፓሽን ሊኖር ይገባል። እኔ ለምሳሌ እውነት ለመናገር መጀመሪያ ሲጀምረው መጀመሪያ ከውጭ እየገዛው ስበላ ሰለቸኝና ነው በኋላ ለምን ራሴ ያልተክልም ብዬ የተከልኩት። ከዛም ድጋፍ ሲደረግልኝ የበለጠ እየጨመረ መጣ። ውስጡን አየሁት ጠቀሜታውን። አሁን ጤናዬ ተመልሷል። 2 ዓመት ሆነኝ። ሐኪም ቤት ሄጄ አላቅም። ለአንድ ቀን እንኳን ሄጄ አላቅም። ሳቂታ ነኝ። ሁለተኛ፣ ትኩስና ጥራቱ የተጠበቀ አትክልት በቤታችን በፈለግነው ሰዓት ማግኘት እንችላለን። አንዳንድ የገበያ ሩቅ ስለሚሆንና አትክልቱም ከሻጮቹ እጅ ስለሚቆይ ትኩስ ወይም ፍሬሽ አትክልት ማግኘት አስቸጋሪ ይሆናል። በራሳችን ካመረት ግን ጥራቱ የተጠበቀ ትኩስ ምርት ማግኘት እንችላለን። ራሳችን ስናመርተው ተፈጥሮ ማዳበሪያ በመጠቀም ኬሚካል ሳንጠቀም ስለምናመርተው ጥራቱ አስተማማኝ የሆነ ኦርጋኒክ ምግብ በቤታችን አካባቢ ማግኘት እንችላለን። ሶስተኛ፣ ወጪን ይቀንሳል። እንደሚታወቀው በአሁኑ ሰዓት ኑሮ ውድ ነው። በቤታችን በማምረት ወጪን መቀነስ እንችላለን። አንዳንድ አካባቢ ገበያው ሩቅ ከሆነ አትክልቱ ዋጋ ብቻ ሳይሆን የትራንስፖርት ወጪውም ከፍተኛ ነው። በቤታችን ካመረት ከጥራት ተጨማሪ ወጪን ይቀንስልናል። አራተኛ፣ ጥሩ የገቢ ምንጭ ነው። በደንብ ካመረትን ከቤት ፍጆታ አልፎ ለአካባቢ ገበያ ማቅረብ እንችላለን። ለራሳችን ገቢ እናገኛለን። ለጎረቤቶቻችንም ደግሞ ሩቅ ቦታ ሳይለፉ ትኩስ ምርት በአቅራቢያቸው ማግኘት ይችላሉ። ስለዚህ በተለያዩ ምክንያቶች በቤት አካባቢ የሚሆኑ ሰዎች በተለይ የቤት እመቤቶች በቤታቸው ቢያመርቱ ትልቅ ገበያና የስራ ፈጠራ ነው። በአዲስ አበባ ከተማ የተጠና የዳሰሳ ጥናት እንደሚያመለክተው በከተማ አትክልት ብዙ አምራቾች በአንድ ምርት እስከ 10,000 ብር ያገኛሉ። አንዳንዶቹ ደግሞ እስከ 30,000 ብር እንደሚያገኙ ጥናቱ ያመለክታል። አምስተኛ፣ በእድሜ ለገፉ ሰዎች ለጤና እንቅስቃሴ ይጠቅማል። በእድሜ የገፉ ሰዎች
በአቅማቸው መንቀሳቀስ ይፈልጋሉ። ስራ አጥነትን አይወዱም። እንደ አቅማቸው በቤታቸው አትክልት ቢያመርቱ፣ ዶሮ ቢያረቡ ለምግብና ኢኮኖሚ ጠቀሜታ በተጨማሪ ለጤና እንቅስቃሴ ያግዛቸዋል። ስለዚህ ሽማግሌዎችን ብናግዛቸውና ቢያመርቱ ጥሩ ነው። ስራ አጥነትና ብቸኝነት አይሰማቸውም። ስለዚህ ለአእምሮ ጤንነትና ለአካል እንቅስቃሴ በጣም ያግዛቸዋል፣ ደስተኛም ይሆናሉ። ስድስተኛ ለሀብታሞችም ጠቃሚ ነው፣ ከፍተኛ ጥቅም አለው። ሀብት ያላቸው ሰዎች ከወጪ አንጻር ባይከብዳቸውም ትኩስና ጥራት ያለው ኦርጋኒክ ምግብ ለማግኘት በቤታቸው አትክልት ቢያመርቱ ትልቅ ጥቅም አለው። ግቢያቸውንም ያሳምርላቸዋል፣ ያዝናናል፣ ደስ የሚል አካባቢ ይሆናል። ባለሀብቶች በአብዛኛው በቢዝነስ ስራ ቢዚ ስለሚሆኑ በቤት አካባቢ ያሉ የጥበቃና የቤት ሰራተኞች በማምረቱ በኩል ሊያግዟቸው ይችላሉ። ስለዚህ ለድሆች ብቻ ሳይሆን ለሀብታሞች፣ ለወጣቶች ብቻ ሳይሆን በእድሜ ለገፉ ሰዎችም ጠቃሚ ነው። ሰባተኛ ከግል ጥቅም ባሻገር የከተማ ግብርና አካባቢን ውበት በመጠበቅና የአካባቢ አየርን በማደስ ትልቅ ጥቅም አለው። አትክልቶች አካባቢን ያሳምራሉ፣ ውበት ይለግሳሉ። በተጨማሪም የከባቢ አየር ንጹህ እንዲሆን ያግዛሉ። እንደሚታወቀው ከገጠር ይልቅ ከተማ አካባቢ የመኪናው፣ የፋብሪካው፣ የቆሻሻው፣ የፍሳሹ እና ሌሎችም ተዳምረው የአካባቢ አየር ከገጠሩ በበለጠ ይበከላል። አትክልቶች ደግሞ የራሳቸውን ምግብ ሲያዘጋጁ ካርበን ዳይኦክሳይድ የተባለውን የተቃጠለ አየር በመሳብና እኛ ለምንተነፍሰው ኦክሲጅን የተባለው ንጹህ አየር ወደ አካባቢ በመልቀቅ አካባቢያችን ንጹህና ያማረ እንዲሆን ያደርጉታል። የአየር መበከልንም ያክማሉ። ስለዚህ የአየር ንብረት መዛባትን ያክማሉ ማለት ነው። ስለዚህ ግብርና በገጠር ብቻ ሳይሆን በከተማም ትልቅ ጥቅም አለውና የከተማ ግብርናን ችላ ሳንል እንሞክረው፣ እንተግብረው እላለሁ። ስለተከታተላችሁኝ አመሰግናለሁ። ቻው።
awareness, as participants gain firsthand experience with sustainable farming practices and the importance of local food systems. Urban agriculture can also have economic benefits. By growing food locally, urban farms create jobs, stimulate local economies, and reduce the cost of food. Small-scale urban farms can provide opportunities for entrepreneurs and small businesses to thrive in cities, especially in neighborhoods that may lack traditional job opportunities. Moreover, urban agriculture can help strengthen the resilience of local food systems, making cities less reliant on global supply chains that can be vulnerable to disruptions caused by natural disasters, political instability, or other crises. The environmental benefits of urban agriculture are also significant. Urban farms and gardens help mitigate the urban heat island effect, where cities become significantly warmer than surrounding rural areas due to the concentration of buildings, roads, and other heat-retaining surfaces. Plants absorb heat, provide shade, and release moisture into the air, helping to cool the surrounding environment. Additionally, urban agriculture can improve air and water quality by reducing pollution and promoting the use of organic farming practices that avoid harmful chemicals. Despite the many advantages of urban agriculture, there are also several challenges that need to be addressed. One of the most significant obstacles is the limited space available in urban areas. Cities are often densely populated, with little open land for farming. Urban farms must be creative in how they use available space, often utilizing rooftops, vacant lots, or even indoor spaces to grow food. While these